የኢኤምኤስ ተመልካቾቻችን ኢኤምኤስ አገልግሎቱን ለማጥራትና ተደራሽነቱን ለማስፋት በሚያደርገው ጥረት ውስጥ ለምታደርጉት ትብብር እጅግ ያመሰገነ አሁንም ኢኤምኤስ በመላው ዓለም ለተመልካቾቹ የአባልነት አማራጭ ያቀረበ ሲሆን በዚህም አገልግሎታችንን ከማጎልበት ባሻገር ወዳጅነታችንን እናጠናክራለን። አባልነቱን ለማረጋገጥ የመጀመሪያው አማራጭ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ሲሆን አባልነትን ጆይን በማድረግ ደግሞ የሲልቨር፣ የጎልድ፣ ዳይመንድ እና ፕላቲኒየም ደረጃዎችን በመያዝ የክቡር ስፖንሰርነት መለያን ይጎናጸፋሉ። በተጨማሪም ለኢኤምኤስ በቋሚነት ወርሃዊ ድጋፍ ለማድረግ በemsnews.net/membership ላይ በመግባትና የአባልነት ፎርሙን በመሙላት ያሉትን አማራጮች ተከትለው የሚወዱትን ጣቢያ የወደዱትን ያህል እንዲደግፉ ጥሪውን በአክብሮት ያቀርብላችኋል። ኢኤምኤስ የሚተማመኑበት የእናንተው የመረጃ ምንጭ። ሰላም ጤና ይስጥልን ተመልካቾቻችን፣ የሚያዝያ 15 2018 ዕለተ ሐሙስ የኢኤምኤስ ዕለታዊ ዝግጅታችን ጀምሯል። አብራችሁን ቆዩ። ተመልካቾቻችን በዛሬው ዕለተ ሐሙስ የኢኤምኤስ ዕለታዊ ዝግጅታችን በርዕሰ ጉዳይነት የመረጥነው በድምፃዊ ቴዲ አፍሮ ላይ የቀጠለውን ግፍ የሚመለከት ይሆናል። ከዚህ ቀደም ሁለት ሙያ ባልደረቦቹን ማናጀሩንና እንዲሁም የቅርብ ጓደኛውን መታሰራቸውን በኢኤምኤስ መዘገባችን ይታወሳል። ዛሬም መታሰቢያ ቀጸላና ደረጀ ሀብተወልድ በሰበር ዜና በመግባት የቴዲ አፍሮ ስቱዲዮ ላይ ዘረፋ መፈጸሙን መናገራቸውን በዩቲዩብ ገጻችን ላይ እንደተከታተላችሁ ተስፋ እናደርጋለን። ከዛ ጋር የተያያዙ መረጃዎችንና ወቅታዊ ሁኔታዎችን የምንዳስስበት ይሆናል። ፋሲል የኔዓለም ከኔዘርላንድ አምስተርዳም፣ እኔ ጴጥሮስ መስፍን ከቨርጂኒያ እንዲሁም ሱራፌል ከኤምኤስ ዋሽንግተን ዲሲ ስቱዲዮ ዝግጅቱን አብሮን እየመራ ይቆያል። ፋሲል እንግዲህ እንኳን ደህና መጣህ። በዛሬው ዕለት የሰማነው መረጃ አሳዛኝ ነው። የሚጠበቅ ቢሆንም እንኳን ግን በዚህ ፍጥነትና በዚህ መልኩ መደረጉ ብዙዎችን እያነጋገረ ይገኛል። ባለፉት ቀናት ውስጥ የማህሌትና ዩሱፍን መታሰር በስፋት ተዘግቧል። እንዲሁም ታጣቂዎች ወደ መኖሪያ ቤቱ በመሄድ በሌሊት ይዘው ለመሄድ ወይም ደግሞ ለማሰር ወይም ወደ ቤቱ ለመግባት ጥረት አድርገው ነበር የሚል መረጃዎች በስፋት ሲናፈሱ ቆይተዋል። ፋሲል ነገሩ በዚህ ብቻ አላበቃም። እንግዲህ ዛሬ በተሰማው መረጃ መሰረት በሴምሲ አካባቢ የሚገኘው ኮንቬንሽን ህንፃ ላይ ያለውን የራሱን የቴዲን ስቱዲዮ ሰብሮ በመግባት የፌዴራል ፖሊስ ልብስ የለበሱና እንዲሁም ሲቪል የለበሱ ታጣቂዎች በመግባት ስቱዲዮውን እቃዎች ዘርፈው ወስደዋል ነው የተባለው። እስካሁን ድረስ ግልጽ የሆነ ክስ አልተመሰረተበትም። ይሄ ነው የሚባል ነገርም በመንግስት በኩል አልተነገረም። ነገር ግን ልክ እንደ ማፊያ በተለያዩ ቦታዎች ላይ የቅርብ ሰዎችን የመያዝ የማስፈራራት፣ እቃዎችን ዘርፎ የመውሰድና የማስጨነቅ ስራ እየተሰራ ነው። ፋሲል በዚህ ላይ አንተም በኩል ተጨማሪ መረጃ ካለ፣ ሌሎችም መረጃዎች ካሉ ወደ አንተ አልፋለሁ። አመሰግናለሁ ፒተር። ያው በቴዲ ላይ የተፈጸመውን ጉዳይ በተመለከተ እንዳልከው እኔም ማህበራዊ ሚዲያ ላይ የተመለከትኩት በቀጥታ ከአርቲስቱ ጋር የሚያገናኝ ነገር ስለሌለ እስካሁን ድረስ የደረሰኝ መረጃ የለም። ግን እንደተከታተልኩት የስቱዲዮ እቃዎቹ ተወስደውበታል። እንግዲህ መቼም እንደምታውቀው ፒተር በህግ ፍተሻ ሊቅ አንድ ሰው ቤት ወይም ደግሞ የሚሰራበት ቦታ ሄዶ ፍተሻ ለመፈተሽ ፍርድ ቤት ክስ ተመስርቶ ፍርድ ቤት ጉዳዩን አይቶ ለፖሊስ ፍተሻ እንዲያካሂድ ወይም ብርበራ እንዲያካሂድ ትዕዛዝ ይሰጣል። አሁን ፖሊስ በምን ትዕዛዝ ይህን እንደፈጸመ የታወቀ ነገር የለም። በአርቲስቱ ላይም ኦፊሻሊ የተመሰረተ ክስ የለም እና የወንብድና ስራ እየተሰራ እንደሆነ ነው የምታየው። በኋላ ላይ አስተያየት ሰጥበታለሁ። ሁለት መረጃዎችን ብቻ ላቅርብ። አንደኛው ዛሬ በኢንተርቪው ላይ ያቀረብነው ነው። የተከበሩ አቶ ዮሐንስ ቦያለው መዝገብ የተከሰሱት ዛሬ ክሳቸው ያስከስም በሚለው ጉዳይ ላይ ፍርድ ቤት ብይን ለመስጠት ቀጠሮ ይዞ ነበረ። ነገር ግን
በተለያዩ ችግሮች ምክንያት ብይኑን ለማቅረብ እንዳልቻለ መግለጹን ጠበቃ ሰለሞን ገዛኸኝ ለኤምኤስ ተናግረዋል። እንደዚሁም በሰብአዊ መብት ጉዳይ ላይ ውሳኔ ይሰጣል ተብሎ ሊጠበቅ ነበረ። በዛም ጉዳይ ላይ ዛሬ ምንም የተባለ ነገር እንደሌለ ማለት ፍርድ ቤቱ እንደገና አዳዲስ ምርመራዎች እንዲካሄዱ ከመወሰኑ ጠንካራ የሚባል ውሳኔ አላስተላለፍም። በዚህ ጉዳይ ላይ ጠበቃ ሰለሞንን አጠቃላይ ስላለው ሁኔታ አነጋግረነዋል። ተመልካቾቻችን ዩቲዩብ ገጻችን ላይ ገብቶ እንዲከታተሉት ነው የምጋብዘው። ሌላው ወልዲያ አካባቢ ያሉ ነዋሪዎች የነገሩን ነው የብር እጥረት በማጋጠሙ ከባንኮች ከ2,000 ብር በላይ ማውጣት እንደማይቻል እንደተነገራቸው ያው እዛ አካባቢ ያሉ ምንጮቻችን ነግረውናል። ምክንያቱ እንግዲህ ገንዘብ እጥረት የሚል ነው። በሀገሪቱ ያለው የነዳጅ ችግር ዛሬም ተባብሶ እንደቀጠለ ነው የሚሰማው። ፒተር ይሄን ካልኩ እንግዲህ ወደ ቴዲ በቀጥታ ልምጣ። እንደምታውቀው ቴዲ ልቀጥል አይደል ፒተር? ቀጥል። ያው እንግዲህ እንደምታውቀው ቴዲ አፍሮ አይ ቲንክ መስራት ያለበትን ስራ ሰርቷል። መወጣት ያለበትን ዜጋ የሚያየውን ችግር እንደ አንድ ግለሰብ እንደ ዜጋ በመናገሩ ኃላፊነቱን ተወጥቷል። ሰው የዜግነት ግዴታውን ተወጥቷል። እንደ አርቲስትም አርት ራሱ የጣለበትን ግዴታ የህሊና ግዴታ በአግባቡ የተወጣ ነው። አርትን አክብሮ ያስከበረ የዘመናችን ድንቅ ጀግና ነው ማለት እችላለሁ ቴዲን። ብዙዎቹ አፋቸው ተለጉሞ ኪነትን ደግሞ አንዳንዶቹ ዝም ማለት ሳይሆን በጣም ረዥም ርቀት ሄደው ጥበብን ሲያራክሱ እያየን ነው። ጥበብን ሲያዋርዱ እያየን ነው። ለጥበብ ባለመታመም ለጥበብ የታመኑ ይመስላል፣ ለአርት የታመኑ ይመስላል፣ ለአርት የተገዙ ይመስላል፣ አርት ውስጣቸው ያለ ይመስላል። ነገር ግን ከአርት በላይ ገዢዎችን ለማስደሰት ከሙያቸው በላይ ከእምነታቸው በላይ የገዢዎችን ፊት በማየት አርትን ያዋረዱ የገደሉ በጣም ብዙ የአርቲስት ስም ያላቸው ሰዎች አሉ። ቴዲ አይ ቲንክ በዚህ ረገድ አሁን ላይ ከምናውቃቸው አርቲስቶች ውስጥ አርትን አክብሮ በማስከበር ቀዳሚ ነው። ብዙ ዳይሜንሽን ያለው ሰው ነው። በዜግነትም ኃላፊነቱን ተወጥቷል። የሚያየውን ነገር ተናግሯል። ለህዝብ ድምፅ መሆን ነበረበት፣ ድምፅ ሆኗል። ህዝብ መተንፈስ ያልቻለውን ተንፍሶለታል። በመተንፈስ ብቻ ሳይሆን ግን በእያንዳንዳችን አእምሮ ውስጥ ሊቀመጥ የሚችል መቼውንም ሊፋቅ የማይችል ነገር ደግሞ አስቀምጦልናል። በመላው ኢትዮጵያውያን ዘንድ በሁለት መልኩ ቴዲ አፍሮ ደጋፊዎች በሆኑ በኩል በሆኑትና በአጠቃላይ በአብዛኛው ህዝብ በኩል በተቸገረው በተጎሳቆለው የሚናገርለት ባጣው ድምፅ አልባ በሆኑ ማህበረሰብ በኩል ስታይ ቴዲ ድምፅ ሆኖ በመናገሩ መልእክቶቹ አእምሮ ውስጥ እንዲቀመጡ አድርጓል፣ ልብ ውስጥ እንዲቀመጡ አድርጓል። ቴዲ ሁልጊዜ ይሄ ዘመን ሲመጣ ይታወሳል። ለምሳሌ ጥላሁን ገሰሰ በአብዮቱ ወቅት የሚታወስባቸው ሙዚቃዎች አሉ ይባላል አይደል? እና ከዛ አብዮት ጋር ሲታይ በሂስትሪም እንደውም ስንማር ትዝ ይለኛል የነ ጥላሁን ሙዚቃ ለኢትዮጵያ የ66ቱ አብዮት እንደ አንድ መቀስቀሻ ሆኖ አገልግሏል፣ ወይም ደግሞ ማነሳሻ ምክንያት ነበር ማለት ይቻላል። በ97 ቴዲ ለኢትዮጵያ ህዝብ ድምፁን እንዲያሰማ፣ መሪውን እንዲመርጥ፣ ነፃነቱን እንዲያስከብር ድምፅ ሆኖ ነበረ። አሁንም ደግሞ እንደገና እንደ ትናንቱ ሳይሆን በቃ አጠቃላይ የማህበረሰቡን ችግር አውጥቶ በመናገር በእያንዳንዱ ልብና አእምሮ ውስጥ የተቀመጠውን በመናገር የማይረሳ ነገር ጽፎ ሄዷል። በምንም ነገር አትሰርቀውም። የትኛውም ሌባ አይሰርቀውም። የትኛውም ብል አይበላውም። የትኛውም እርሳስ ሊያጠፋው የማይችል ነገር በእያንዳንዳችን ልብ ውስጥ አስቀምጧል። ቴዲን በሚቃወሙ በገዢው ፓርቲ በኩል ያሉ፣ በጨቋኞች በኩል ያሉ ሰዎች ደግሞ ቴዲ ይሄን ጉድ አወጣብን፣ ማንነታችን አጋለጠ፣ አዋረደን ብለው ይነሱም ራሳቸው አእምሯቸው ውስጥ ልባቸው ውስጥ የማይረሱት ነገር ተቀምጧል። ሊረሱት አይችሉም። ምክንያቱም አንድ ቀን መቼም ስልጣን ታውቃለህ፣ ስልጣንና
ዛፍ ላይ እንቅልፍ ተመሳሳይ ነው። የሆነ ቦታ ላይ ልትወድቅ ትችላለህ፣ አታውቀውም። ነገ ምን እንደሚፈጠር አታውቀውም። ኢህአዴግ ይወድቃል ብሎ ያሰብ አልነበረም፣ ደርግ ይወድቃል ብሎ ያሰብ አልነበረም። ግን ወደቁ። የአብይ አህመድ አገዛዝ ነገ ምን እንደሚሆን አታውቅም። ነገር ግን እነዚህ ሰዎች ስቲል በመጥፎም ቢሆን ይሄን ሙዚቃ እድሜ ልካቸውን እያስታወሱት ይኖራሉ። በሁለቱም ሳይድ ስታይ ፖዚቲቭሊም በነዛኞቹ ላይ ደግሞ የፈጠረውም አሉታዊ ነገር በየሰው አይምሮ ውስጥ ተቀምጧል። ለምንድን ነው ብትለኝ የተናገራቸው ቃላት ያወጣቸው ቨርስስ ግጥሞቹ ምኑ የምትረሳው ነገር አይደለም። በጣም ስዕላዊ ነው፣ ገላጭ ነው። በቃ መቼውንም ማትረሳው ነገር ትቷል እና አይ ቲንክ በእኔ እምነት ስራውን ሰርቷል ብዬ አምናለሁ። የአብይ አህመድ መንግስትን በተመለከተ አሁን ላይ እንደምታየው እውነት ለመናገር የቆሰለ አውሬ ሆኗል። የቆሰለ ስል እግሩን እጁን ወይም ወገቡ ምናምን የተመታ አውሬ አይደለም፣ ጭንቅላቱ የተመታ አውሬ ሆኗል። ጭንቅላቱ የተመታ አውሬ እስኪሞት ድረስ በየት አቅጣጫ መሄድ እንዳለበት እንኳን አያውቅም። ደሙን እያዝረከረከ በየአቅጣጫው ነው የሚዞረው። ያገኘውን ነገር ሁሉ ሊያተራምስ ሊያጠፋ ይችላል። ምክንያቱም ብዥታው ሁሉም ነገር ማሰቢያው አይምሮ ነው። አይምሮ ከተነካ ጭንቅላት ከተጎዳ ከዛ በኋላ ያሉት እናይን እነምናምን ስራቸውን በአግባቡ አይሰሩም። ያገኙት የተመታ አውሬ የቆሰለ አውሬ በየትኛውም አቅጣጫ ይሄዳል። ካገኘው ጋር ሁሉ ሊጋጭ ይችላል። አሁን እያየን ያለነው የአብይ አህመድ መንግስት ስራ ከዚህ ከቆሰለ አውሬ ጭንቅላቱን ከተመታ አውሬ ጋር ተመሳሰለ። ምን እንደሚያደርግ አያውቀውም። ምን አይነት እርምጃ መውሰድ እንዳለበት በደንብ አያውቅም። ጓደኞቹን አሰረ፣ ስቱዲዮውን ሄዶ እንትን አለ። ነገ ደግሞ ምን እንደሚያደርግ አታውቀውም። ደንብሯል ኦልሬዲ በጣም ግን ምንድን ነው ብትለኝ ይሄ የፍርሃት ምልክት ነው፣ የመደናገጥ ምልክት ነው፣ የተዋረድኩ ተነካው ምልክት ነው፣ ተስፋ የመቁረጥ ምልክት ነው። ምክንያቱም የትኛውም ኃይል ቢሆን እንኳንስ በሙዚቃ ወይም በዚህ በመልእክት ምናምን ይቀርና ጠንካራ መሪ ከሆንክ በራስ የምትተማመን ከሆነ ውስጥህ አለት ካለው ማለት የማይናወጽ እምነት ካለው በምንም ነገር ልትሸበር አትችልም። ኦኬ ቴዲ ሀሳቡን ገለጸ፣ በዚህ መልኩ ተናገረ፣ ተንስ ኦኬ ብለህ ትተዋለህ። ነገር ግን እንደዛ አይደለም። ፈሪዎች ናቸው፣ ድንጉጦች ናቸው፣ ይርበተበታሉ። ስለዚህ ቆስለናል ብለው ያምናሉ። የአብይ አህመድ ገጽታ ተነካ ብለው ያምናሉ። እየተደናበሩ ነው። አሁን ምን እንደሚያደርጉ አያውቁም። ኦኬ አሁን ላይ የሄዱበት ያለው እንቅስቃሴ የመደናገጥ፣ የመሸበር፣ የመፍራት፣ የመስጋት ነገር ነው የምታየው እና ይሄ ከብልጽግና የሚጠበቅ ነው። ግን እንግዲህ ኔክስት ደግሞ ምንድነው ማድረግ ያለብን የሚለውን በኋላ አስተያየት ከሰጠበት በኋላ በአጭሩ መለስበታለሁ። ፒተር መልካም ፋሲል፣ እንግዲህ እንደ ቴዲ ያሉ አርቲስቶች የድሮ ኬሚስትሪ ስንማር ሃይስኩል የሚያስታውሰኝ አንድ ሶሉሽን አሲዲቲን ለመለየት የምንጠቀምበት ሊትመስ ፔፐር የሚባል ነገር አለና መንግስት የትኛውንም አይነት ቁርበት ተሸፍኖ አንዴ ዲሞክራት ነኝ፣ አንዴ ሰላማዊ ነኝ፣ ሰላም ወዳድ ነኝ፣ ለሀገር ብልጽግና ነው የምሰራው ቢልም ግን እንደ ቴዲ ያሉ ሰዎች ግን እንደ ሊትመስ ፔፐር ምን ያክል አምባገነን እንደሆነ ያሳያሉ። አሁን የቴዲን አምባገነንነት እኛ ስንናገረው ሌሎች ይናገሩት አንዴ ከጽንፈኝነት ጋር፣ አንዴ ከብሔርተኝነት ጋር፣ አንዴ ከሆነ ጎጥ ጋር እየመደቡን እውነቱን ለመስማት ፈቃደኞች አይደሉም። አሁን ግን ልክ እንደዚህ ያሉ ሰዎች አደባባይ ወጥተው አሁን ቴዲ ቅድም እንዳልከው ነው፣ በስራው የሚታወቅ ሰው ነው። በሌላ በምንም ነገር የምታነሳው የምታማው አይደለም። ምክንያት ካገኘ ምክንያት የምታገኝበት ወይም ወንጀል ከተገኘ ወንጀል የሚገኝበት ላመነበት ነገር በሙያው በኩል መግለጽ መቻሉ ነው። ይሄ ደግሞ ልክ እንደ ሊትመስ ፔፐር የመንግስትን እውነተኛ ባህሪ አጋልጦ አደባባይ የሚያሳይ ነው። በነገራችን ላይ መንግስትን እንደው አትንኩብን ይሉ የነበሩ ሰዎች ጭምር የቴዲ አፍሮ ሰዎች ታሰሩ፣ ማናጀሩ ተያዘች፣ ቅርብ ጓደኛው ታሰረ ሲባል ይሄ የእናንተ የሚዲያ ፕሮፓጋንዳ ነው የሚል በከፍተኛ የሆነ ዘመቻ ለቀው ነበረ። ግን በዛ ብቻ አላበቃም። እውነት መሆኑ ተረጋገጠ። ቤተሰብ ወጥቶ ተናገረ፣ የገጠመውን ማለት ነው። የዛን ጊዜ ራሳቸው የሚገቡበት ቦታ ነው የጠፋቸው ፋሲል። አሁን ደግሞ አይ የለም ቴዲን አይነኩትም፣ መንግስት በዲሞክራሲ አምናላ፣ የትጥቅ ትግል የሚታገሉትን ጭምር እኮ እኔን ጨምሮ የለም ሰላማዊ መንገድ የሚባለው ቢያንስ የተወሰነች ሩም ካለች በሚል ነበር። አሁን ግን ምንድነው እያሳየ ያለው? እንኳን የፖለቲካ ትግል ውስጥ ገብታ አይደለም የፖለቲካ አመለካከትህ ነው ወይም ስለ ሀገር የተሰማን አሁን የቴዲን ዳይሬክት ፖለቲካም በለው ወይም ደግሞ በሌላ በኩል መድበው ስለ ሀገሩ አሁን ባለበት ሁኔታ የተሰማውን ስሜት በጥበብ ገለጸው።
እንኳን ፖለቲካ ውስጥ ገብተህ የመንግስት ስልጣን አስዩም አድርገህ ወይም ደግሞ የመንግስት ስልጣን ይዘህ መንግስት ለመሆን ሞክረህ አይደለም በሀገር ውስጥ የሚሰማህን ስሜት በአደባባይ በእንደዚህ ያለ መልኩ መግለጽ በራሱ እንደ ወንጀል ተቆጥሮ በዙሪያ ከበባ ያመጣል፣ በዙሪያ አፈና ያመጣል፣ እንዲሁም ንብረትን ያዘርፋል። በዚህ ሀገር ውስጥ ነው እንግዲህ በሰላማዊ መድረክ ተታግልን እንዲህ ብለን ይኸው ነገር እናመጣለን ብሎ ሰዎች የሚፍጨረጨሩት ማለት ነው። አሁን ትንሽ እንጥፍጣፊ እንደው የሰላም መንገድ ካለች ብለው የሚያስቡትን ሁሉ ተስፋ የሚያስቆርጥና በቃ በዚች ሀገር ላይ መንግስትን መገዳደር የሚቻለው ብቸኛው በሆነው በትጥቅ አማራጭ ነው የሚል አመለካከት የበለጠ ሰዎች እንዲያዳብሩ የሚያደርግ ሆኖ ነው እኔ ያገኘሁት። ከዛ ባሻገር ደግሞ በጣም አሳዛኝ ሆኖ ያገኘሁት በዚህ ጉዳይ ላይ ምንድነው እየተደረገ ያለው ነገር? አሁን ቅድም ፋሲል የመንግስት ሰዎች የሚለውን ነገር ከመነሻው እንግዲህ የፌዴራል ልብስ የለበሱ እንደዚህ አይነት መኪና የያዙ የሚል መረጃ ስለመጣ ነው። እንግዲህ ክስም አልተከሰሰም፣ ዳኛም ብርበራና ፍተሻ እንዲካሄድም አልወሰነም የምንለው መንግስት ትክክለኛ የሆነውን የህግ ሞዳሊቲ ተከትሎ ሲመጣ ነው። ነገር ግን አሁን መንግስት እርምጃ እየወሰደ ያለው እንደ ዱርዬ ነው። እኔ በጣም የሚያስፈራኝ የኛው መንግስት ከሌሎቹ ይልቅ እንደ ዱርዬ ነው አክት የሚያደርገው። እንደ ሰፈር ዱርዬ ነው። ይመጣል፣ ያፍናል፣ ይወስዳል። ማን ያፍንህ፣ የት ይውሰድህ፣ ምን ውስጥ ግባ የሚታወቅ ነገር የለም። አሁን የአዲስ ስታንዳርድን ባልደረባ ፋሲል ዜናውን ሰምታል ብዬ አስባለሁ። አሁን ስንተኛ ቀኑ ነው? ሳምንት የሞላ ይመስለኛል ቁጥሩን ካልተሳሳትኩኝ። አዲስ ስታንዳርድ መግለጫ በተደጋጋሚ አውጥቷል። ይህ ድርጊት የተፈጸመው በዩኒፎርም ባለበሱ ሲቪል በለበሱ ኃይሎች ነው። ኢመደበኛ ሆኖ የጸጥታ ኃይሎች እንደወሰዱት አረጋግጠናል። ቀጥታ ላንብበው። ጋዜጠኛ ሚሊዮን በየነ የነበረበትን ቦታ ለማወቅ ላለፈው 1 ሳምንት ካደረግነው ያላሰለሰ ፍለጋ በኋላ ጃኬን የህትመት ስራ ኃላፊነቱ የተወሰነ የግል ማህበር የአዲስ ስታንዳርድ ህትመቶች አሳታሚና የህግ ቡድኑ ሚሊዮን ከአዲስ ስታንዳርድ የዜና ክፍል በደህንነት ኃይሎች መወሰዱንና በአዲስ አበባ በግልጽ ባልታወቀ ስውር ማቆያ ቦታ እንደሚገኝ አረጋግጠናል ይላል። እንግዲህ መተው ወስደውታል። ሚሊዮን በየነ ተወስዷል። ይሄ ከተወሰደ እንግዲህ ሳምንት ሊሞላው ነው። ማን የወሰደው? ደህንነት ሰዎች ናቸው። ይህንን አዲስ ስታንዳርድ እና የድርጅቱ ወይም ምንድነው ፓረንት ኦርጋናይዜሽኑ በፍለጋ አውቀዋል፣ ግን የት እንዳለ ግን ማወቅ አይችሉም። ይሄ ምንድነው በግልጽ የሚነግረን? አዲስ አበባ ውስጥ ብቻ አይደለም፣ በሀገሪቷ ውስጥ በትክክለኛው የፍትህ ስርዓት ውስጥ የማይታወቁ ዋሻና ማፈኛ ስፍራዎች እንዳሉ ነው። ፋሲል ታስታውሳለህ? የነገነት አራጌን የአዲስ አበባ ልጆች ወደ 6-8 የሚጠጉ ልጆች ታፍነው ተወስደዋል ስንል ይሳለቁብን ነበር። ራሳቸው አፍናችኋቸው ነው ወይም ፋኖ ጋር ገብተው ነው ወይም አንዱን ፋኖ አግብታ ነው። ሊትራሊ እንደዚህ እያሉ ወጥተው ይሳለቁ ነበረ። እነኛ ልጆች ዓመት አልፏቸዋል። እስካሁን ድረስ የት እንደገቡ ምን ውስጥ እንደታሰሩ በህይወት ይኑሩ ይገደሉ አይታወቅም። የሚሊዮን በየነን ጉዳይ ያነሳሁት ለምንድን ነው? አዲስ ስታንዳርድ ተከታትለን በደህንነት መወሰዱን አውቀናል፣ ግን የት እንደገባ ግን ማወቅ አልተቻለም። ደህንነቱንም ማወቅ አልቻለም፣ መጠየቅም አልተቻለም ብለዋል። እንግዲህ ክስም አልተመሰረተም። አሁን ይህንን ነው ፋሲል የቴዲ አፍሮ ማናጀር እና ጓደኛ ማህሌትና ዩሱፍም ሲወሰዱ እነኚህ ልጆች ማለት ነው። ቴንኪ ሱራፌል። ማህሌትና ዩሱፍም ሲወሰዱ የወሰዷቸው አካላት ክስ መስርተው ይሄ ነው ክሳቸው የሚባል ነገር አልሰማንም። 48 ሰዓት አለፈ። አሁን ደግሞ መጥቶ ንብረት ዘረፉ። ማን የዘረፈው? መንግስት ወጥቶ ማንም ዱርዬ ዘረፈው ሊልክ ሁሉ ይችላል። ግን ከመንግስት በላይ ዱርዬ ኢትዮጵያ ውስጥ አሁን ማንም የለም። አገሪቷ የምትመራው በዱርዬ ነው። አገሪቷ ውስጥ ያሉ የጸጥታ ዘርፎች ከዱርዬ ያልተናነሱ ናቸው። ጆሮ ጭው የሚያደርጉ ትልልቅ ወንጀሎች እየተፈጸሙ ያሉት በመንግስት መዋቅር ውስጥ ነው። ፓተርን ነው ይሄ። ደግሞ ፋሲል ፓተርን ነው። ወደኋላ ሄደን መለስ ብለን ማየትና መዘርዘር እንችላለን። የከረዩ አባ ገዳዎች የተገደሉት በዱርዬ መንግስት፣ በዱርዬ ወታደሮች፣ በዱርዬ ታጣቂዎች ነው። የኦነግ ቃል አቀባይ በእንደዛ መልኩ እጅግ በሚያሳዝን መልኩ የህፃናት ልጆች አባት እዛው ተወልዶ ባደገበት ሀገር ላይ ተደፍቶ የቀረው አንድ እንኳን ይሄ ነው ገዳዩ ይሄ ነው መረጃው ተብሎ ለአደባባይ እንኳን ለማውጣት ፈቃደኛ አሉ። የኢሰመኮ የመጀመሪያ ፕሪሊሚናሪ ስተዲውን ይፋ እንኳን እንዳደርግ ተደባቆና ተደባብሶ የቀረው ተመሳሳይ ነገር ነው የተፈጸመው። ይሄ ፓተርን ነው እያየን የመጣ ነው ማለት ነው።
እንደዚህ ያለ ፓተርን ያጫሉን እንግዲህ እነ ሚልኬሳ ነግረውናል። እንደው የግልጽ እንኳን የወጡትን የሚታወቁትን ላንሳ ብዬ ነው። እንደዚህ ደርሶ አሁን እዚህ አይነት ነጥብ ላይ ደርሰናል። የዚህ መንግስት ባህሪ ምንድነው ከተባለ አንደኛ የዱርዬ አናርኪስት የሆነ ስርዓት አልበኛ ሆነ በትክክለኛው ሞዳል ሄዶ ወንጀለኛ ካለ በህግ የማይጠይቅ መጠየቅ የሚገባውን በስርዓት የማይጠይቅ ህወሓት አንዳንድ ጊዜ እኮ በስንት ጣሙ የሚባለው ከፈለገ ይወስዳል። ማዕከላዊ ያስራል። ገረፈ ምንም አለም የውሸት አንድ መጽሐፍ የሚያክል መዝገብ ያመጣና በዚህ ከስሸዋለሁ ብሎ እንትን ያደርጋል፣ ያንገላታል። ቢያንስ ግን የት እንዳለ ይታወቃል፣ ምን እንደደረሰብህ ይታወቃል። አሁን ግን መንግስት ዱርዬ ነው፣ ታጣቂዎቹ ዱርዬ ናቸው። እንደ ግለሰብ እንደ ማፊያ ነው የሚንቀሳቀሱት። በአጠቃላይ ሀገሪቱ ውስጥ ያለው አናርኪዝም ነው። ስለዚህ ማንም ያፍናል፣ ማንም ይገላል። ሰሞኑን ጀዋርና ሌሎች የኦሮሞ ፖለቲከኞች ፋሲል በአምቦ ያሉ ማፊያዎችን መረጃዎች ሲያወጡ እንደተከታተል ካስባለሁና እዛ ላይ የሚወጡ ከወለጋ ጦርነት ሸሽተው ቡራዩ የመጡ አባቶች እንዴት ተደርገው በፖሊስ ኃይል እንደተገደሉ እንዴት አይነት ድብደባ እንደደረሰባቸው አስክሬን ተሸክመው በመኪናቸው ውስጥ የሚሄዱ ነፍሰ በሎች ናቸው የመጡት ማለት ነው። እኔ እጅግ ማዝነው ያ ሁሉ ወጣት ያለቀበት ትግል መጨረሻ ላይ እንደዚህ ያሉ ነፍሰ በሎች እጅ ውስጥ መውደቁና ምንም አይነት ሞራል የሌላቸው ኢንቴግሪቲ የሌላቸው ተጠያቂነት ህሊና የሚባል ያልፈጠረባቸው ሙሉ በሙሉ ለግለሰብና ለሆነ ነገር ያደሩ ቢያንስ የሆነ እንኳን ሪዮተ ዓለም ኖሮ ለዛ ሪዮተ ዓለም ሲሉ ነው ይህንን አሁን እንደደርግ ለዚህ ሪዮተ ዓለም ነው ይህን ዋጋ ያስከፈሉት አትልም። ወይም እንደ ህወሓት ለአብዮታዊ ዲሞክራሲ ሲሉ ነው ይህንን ዋጋ ያስከፈሉት አትልም። ለግለሰቦች ሲሉ